አንደኛ የወጣች የኛ ቆንጆ 10,000 ትወስዳለች። ሁለተኛ የወጣች የኛ ቆንጆ ደግሞ 7,000 ትወስዳለች። ሶስተኛ የወጣችው የኛ ኩዊን ደግሞ 5,000 ትወስዳለች ማለት ነው። ታዲያ ይሄ ሽልማት ለነገ ከነገ ወዲያ ይመጣልሻል ይላክልሻል እየተባለ የሚቆይ ጊፍት አይደለም። እዛው በላይፍ እያለን አካውንቷ ሰጥታ ወደ አካውንቷ ገብቶ ደግሞ አዎ ገብቷል የሚል ኮንፈርሜሽን ሳትሰጠን ከላይፍ አንወጣም እና የሚመጣ አርብ ላይ ከምሽቱ 4 ሰዓት ዩኒቨርሳል ቢዩቲ የራሷን ኒው ብራንድ ላውንች ልታደርግ ነው እና በዚህ አጋጣሚ ለእናንተ በክብር ትጋብዛለች እና ወደ ላይፉ መጥታችሁ ከኛ ጋር ደስታችሁን እንድትጋሩን በትህትና እንጠይቃለን። እናም በዚህ አጋጣሚ ደግሞ ጊፍት ፕሮግራምም እንትን አድርገናል። ይሄ ጊፍት ደግሞ ምንድነው? ጥያቄ እንጠይቃለን። ይሄ ለኢትዮጵያ ያላችሁ ነው። ምክንያቱ that's how ለኔ ኮንቪነንት ሆኖ እየተሰማኝ ማለት ነው እና በኢትዮጵያ ያላችሁ ይሄ ሽልማት ለእናንተ ነው ማለት ነው። እሱ ደግሞ ምንድነው? ጥያቄ እንጠይቃለን። ራንደም የሆነ በቢዩቲ ዘርፍ ነው። በብዙ ቪዲዮ ላይ ሜንሽን አድርጌዋለሁ እና እንጠይቃለን። ይሄንን መልስ በትክክል የተመለሰ ይሄንን ደስታችን ከኛ ጋር እንድትጋሩ በትህትና በክብር እንጠይቃቸዋለን። ኑልን፣ ይሄንን ሽልማት ይገባታል። ደግሞ በቢዩቲ በጣም እኮ ጎበዝ ናት፣ እንደዚህ ኦፖርቹኒቲ ስላላገኘች ነው እንጂ ምናምን የምትሏት የኛ ቆንጆ ካለች ለሷም እባካችሁ ሸር አድርጉላት፣ ከዚህ ኦፖርቹኒቲ እንዳትቀር ማለት ነው። አመሰግናለሁ።